ጌታ ኢየሱስ ልክ ያቺ ጌቴሰማኒ ላይ ተንበርክኮ ጽዋውን ሲጠጣ ከአባቱ ዓይን ጠፋ። ልጁ ሙሉ ለሙሉ ኃጢአተኛ ድፍን የውልህ ቻይና ከተማዋን ሞልቶት አንድ አይነት መልክ እንደምታይ ሁሉ እኛኑ መሰለ። ቅዱሱ ልጁን ከየት ያገኘው? ሙሉ ለሙሉ ኃጢአት መስቀል ላይ አወጡት። ኃጢአትን ደግሞ በባህሪው መቋቋም አይችልም። ኃጢአትን ይቀጣል እግዚአብሔር። ስለዚህ ተኩሶ መታው ልጁ እስኪጠፋው ድረስ። በጌቴሴማኒ ተንበርክኮ ያችን ጽዋ ሲጠጣ አለ። በመጀመሪያ ደረጃ የጽዋውን የጠጣው ጽዋ መጠጣት መሞት ነው። የሞተው ጌቴሴማኒ አይደለም። በጌቴሴማኒ በትወድስ ይህች ጽዋ ከእኔ ትለፍ ብሎ የጸለየበት ቦታ እንጂ ኢየሱስ ጽዋውን የጠጣው በመስቀል ላይ ነው። እሺ በመስቀል ላይ ነው። ለማንኛውም ግን ምን አለ ስለ ኢየሱስ ሲናገር ወዳጃችን? ኢየሱስ ሙሉ በሙሉ ኃጢአተኛ ሆነ። ሙሉ በሙሉ ነው ያለው፣ ቃል በቃል ኃጢአተኛ ሆነ። ቅድስና ጠፋ ማለት ነው። ሙሉ በሙሉ ኢየሱስ ኃጢአተኛ ሆነ ብለን ለመናገር ድፍረቱን ካገኘ ነው በጣም አደጋ ውስጥ ነን። ኢየሱስን ነው ኢማጂን እንደዚህ ያለው። ያውም ይህንን ሲያብራራ በመልኩ ነው ያብራራው። ቻይና ሀገር ስትሄድ እንዳለ የሞላው ሰው እንደሚመሳሰለው አለ። ኢየሱስም ልክ ከኛ ጋር እንደዚሁ ተመሳሰለ። ስለ ኃጢአት አውርቶን ይህን የተናገረው። ስለዚ አብ እኔንም ሲያይ እናንተንም ሲያይ ኢየሱስንም ሲያይ ተመሳሳይ ሆኖ ነው የሚታዩት፣ ኃጢአተኞች ሆኖ ማለት ነው። ስለዚ ኢየሱስ ሙሉ በሙሉ ኃጢአተኛ ሆኖ ነበረ። ጌታችን ኢየሱስ በመስቀል ላይ አባቱ የሚያደርጉትን አያውቁምና ይቅር በላቸው ብሎ ወደ አባቱ ይጣራል፣ ይጸልያል። ይህ ወዳጃችን ግን መጥቶ ምን ይላል? አባቱ ልጁን ጭራሽ አጥቶት ነበረ ብሎ ሲናገር በድፍረት እንሰማዋለን። ኢቭን ቅዱስ ጳውሎስ ሲናገር በዕብራውያን መልእክቱ ምዕራፍ 7 ቁጥር 26 ላይ ሊቀ ካህናት እንዲሆን በመስቀል ላይ ራሱን መስዋዕት አድርጎ እንዲያቀርብ ምን አይነት ካህን ነው መሆን ያለበት፣ ምን አይነት ሊቀ ካህናት ነው መሆን ያለበት የሚለውን ሲያስቀምጥ ምንድን ነው የሚለው? ቅዱስና ያለ ተንኮል ነውርም የሌለበት፣ እሺ ከኃጢአተኞችም የተለየ ከሰማያትም ከፍ ከፍ ያለ እንደዚህ ያለ ሊቀ ካህናት ይገባናል ነው የሚለው። ከኃጢአተኞች የተለየ ይህ ወዳጃችን ይመጣና ግን ልክ ቻይና ውስጥ እንዳለ እንደሚመሳሰል ፊት እንዳላቸው ሰው በኃጢአት ረገድ ከኛ ጋር በማይለይ ደረጃ ነው ያለው ይለናል። ይህ አደገኛ ነው። ስለዚህም ደግሞ አለ አብ ኃጢአትን በባህሪው መቋቋም ስለማይችል አለ ኢየሱስን አይደለም አብ በባህሪው ኃጢአትን መቋቋም አይችልም። ኢየሱስ ግን ያው ይችላል። ጭራሽ ሙሉ በሙሉ ኃጢአት ሆኗል፣ ሙሉ በሙሉ ኃጢአተኛ ሆኗል እያለን ነው ያለው ወዳጃችን። ባይዜ ፕሮቴስታንቲዝም አዲሱ ኖስቲሲዝም ነው። አብን የሆነ በቁጣ የተሞላ በቃ የኃጢአት ጭራሽ ለባህሪው ጭራሽ የማይስማማ መቋቋም የማይችል ያደርጉትና ኢየሱስን ግን ኃጢአት ለባህሪው የሚስማማ ጭራሽ ሙሉ በሙሉ ኃጢአተኛ መሆን የሚችል የዋህ አነስ ያለ ሌላ ደግሞ አምላክ ያደርጉታል። ሁለት የተለያዩ አይነት አማልክት ነው የማምለክ ነገር ነው የሚታየው። ብዙ ጊዜ ጠለቅ ብላችሁ ፕሮቴስታንት ስታዩት ልክ እንደዚህ ነው። ወች ሳድ በጣም ነው የሚያሳዝነው። እና ምን አለ አብ ደግሞ ኃጢአትን ስለማይቋቋመው በባህሪው ይቀጣል ኃጢአትን። ኢየሱስን ተኮሰበት፣ ተኩሶ ቀጣው በጌታ ስም። በጣም ጌታ ምሕረትን ያደርግልን። በጣም አደገኛ ነው። አብ ኃጢአትን ስለማይቋቋም በባህሪው ኢየሱስ ደግሞ ሙሉ በሙሉ ኃጢአተኛ ስለሆነ ኢቭን ልጁ ራሱ ጠፋበታል። ልጁ ራሱ ጠፋበት። ስለዚህ ተኮሰበታል። ከባድ ነው። ይሄ በጣም አደገኛ ነው። አብ በባህሪው ቅዱስ ከሆነ አብ በባህሪው ፍቅር ከሆነ እንግዲያውስ ልጁ ኢየሱስም የራሱ የባህሪ ልጁ ነውና ኢየሱስም በባህሪው ፍቅር በባህሪው ቅዱስ ነው የሚሆነው። ብዙ ጊዜ ፕሮቴስታንቶች ሲናገሩ ሰምታችሁ ልታውቁ ትችላላችሁ። ኢየሱስ የአብ የቁጣው ማብረጃ ነው ይላሉ። አይደለም። ኢየሱስ የአብ የቁጣው ማብረጃ ሳይሆን ኢየሱስ የአብ የፍቅሩ መገለጫ ነው። እንግዲህ የኛ ኢየሱስ የክርስቲያኖች አምላክ የክርስቲያኖች ጌታ ኢየሱስ የአብ የፍቅሩ መገለጫ፣ አብ ዓለምን እንዲሁ ከመውደዱ ከማፍቀሩ የተነሳ ልጁን ሰጠን የሚለን ራሱ ኢየሱስ የነገረን ይህንን ነው። ዮሐንስ 3:16 ላይ የአብ ፍቅር የተገለጠበት እንጂ የአብ ቁጣ ማብረጃ፣ አብን በቁጣ የተንበለበለ የሆነ በጣም የሚያስፈራ የሆነ ነገር ያደርጉትና ኢየሱስ ጋር ሲመጡ ደግሞ የዋህ ሌላ አይነት አምላክ። ጌታ ይርዳን። በጣም አደገኛ ነው። በጣም አደገኛ ነው። ምናልባት ዛሬ ላይቭ ላይ ከገባውኝ እዚህና መሰል ነገሮች ላይ የተወሰነ ሄድበታለሁ። ይቆየን።